አጽናፈ ዓለማችን ገና ሕፃን እያለ እንዴት ግዙፍ ጋላክሲዎች ተፈጠሩ? ይህ ጥያቄ በቅርቡ የሳይንቲስቶችን ትኩረት በጣም ስቧል። ምክንያቱም የናሳ ጄምስ ዌብ ስፔስ ቴሌስኮፕ በጠፈር ውስጥ በጣም ሩቅ የሚገኙና አጽናፈ ዓለም ገና በመጀመሪያዎቹ 100 ሚሊዮን ዓመታት ውስጥ እያሉ የነበሩ አስገራሚ ጋላክሲዎችን እያሳየን ነው። አንዳንዶቹ በጣም ደማቅ ናቸው፣ አንዳንዶቹ ከባድ ናቸው፣ አንዳንዶቹ ደግሞ ለዛ ዘመን እጅግ የተደራጁ ይመስላሉ። እና አሁን አዲስ ጥናት የበለጠ አስገራሚ ነገር እያሳየን ነው። እነዚህ ጥንታዊ ጋላክሲዎች ቀድሞ ከተገመተው በላይ ከባድ ሊሆኑ ይችላሉ። አንዳንድ ግምቶች ደግሞ እስከ 4 እጥፍ የሚደርሱ የክብደት ወይም ማስ ልዩነት ያሳያሉ። ታዲያ ጄምስ ዌብ ስፔስ ቴሌስኮፕ የአጽናፈ ዓለምን ታሪክ እንደገና እንድንጽፍ እያስገደደን ነው ወይስ እዚህ የተደበቀው ሌላ ሳይንሳዊ ምስጢር አለ? ዛሬ ይህንን በደንብ እናየዋለን። ስለዚህ ይህን ቪዲዮ ላይክ፣ ለወዳጆም ሼር በማድረግ አዲስ ከሆኑ ደግሞ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ እንድትከታተሉ በታላቅ አክብሮት እንጠይቃለን። መጀመሪያ አንድ አስደናቂ ነገር፣ ጄምስ ዌብ ስፔስ ቴሌስኮፕ ወደ ጠፈር ሲመለከቱ በእውነቱ ወደ ኋላ በጊዜ እየተመለከተ ነው። ለምን? ምክንያቱም ብርሃን ፍጥነት ቢኖረውም ፍጥነቱ ውስን ነው። ለምሳሌ ፀሐይን ስንመለከት የምናየው ፀሐይ አሁን ያለችበትን ሳይሆን ከ8 ደቂቃ በፊት የነበረችውን ሁኔታ ነው። አሁን ይህንን በቢሊዮኖች የብርሃን ዓመታት አስቡት። አንድ ጋላክሲ 10 ቢሊዮን የብርሃን ዓመታት ርቀት ላይ ከሆነ ከዚያ ጋላክሲ የወጣው ብርሃን ወደኛ ለመድረስ 10 ቢሊዮን ዓመታት ያህል ጊዜ ወስዷል። ስለዚህ ዛሬ የምናየው የዚህ ጋላክሲ ያለፈው ታሪክ ነው። ይህም ጄምስ ዌብ ስፔስ ቴሌስኮፕን እንደ አንድ የጠፈር ጊዜ ማሽን ያደርገዋል። በተለይ ጄምስ ዌብ ስፔስ ቴሌስኮፕ በኢንፍራሬድ ብርሃን ላይ በጣም ጠንካራ ስለሆነ የጥንታዊ አጽናፈ ዓለምን ለመመልከት ተስማሚ መሳሪያ ሆነዋል። እና ይህ ነው አስገራሚ ክፍል። ጄምስ ዌብ ስፔስ ቴሌስኮፕ ወደ ኋላ በተመለከትነው ቁጥር አጽናፈ ዓለም ከጠበቅነው በላይ ፈጣን እያደገ ያለ ይመስላል። ናሳ እንኳን ከጄምስ ዌብ ስፔስ ቴሌስኮፕ የተገኙትን አንዳንድ ግኝቶችን ኮስሚክ ሱፐሪየስ በማለት ገልጿቸዋል። በመጀመሪያዎቹ ከ300 እስከ 600 ሚሊዮን ዓመታት ውስጥ እንኳን የሚያስገርሙ ጋላክሲዎች ታይተዋል። አሁን ወደ ዋና ጥያቄ እንመለስ። ግዙፉ ጋላክሲ እንዴት ይፈጠራል? በመደበኛው ኮስሞሎጂ ምስል ነገሮች በደረጃ ይገነባሉ። መጀመሪያ የጨለማ ቁስ የሚባለው ነገር በስበት ኃይል ይበሰብሳል። ከዚያው ጋዝ ወደ እነዚህ አካባቢዎች ይሳባሉ። ጋዝ ይጨመቃል። ከዚያም ከዋክብት ይወለዳሉ። ብዙ ከዋክብት ሲበሰብሱ ጋላክሲ ይፈጥራሉ። እነዚህ ጋላክሲዎች ከዛ በኋላ ሊጋጩ፣ ሊዋሃዱ እና የበለጠ ግዙፍ ጋላክሲዎችን ሊፈጥሩ ይችላሉ። ይህ ሂደት ግን ጊዜ ይፈልጋል፣ በጣም ብዙ ጊዜ። ስለዚህ ሳይንቲስቶች ጥንታዊ አጽናፈ ዓለምን ሲመለከቱ ብዙ ትናንሽና ያልበሰሉ ጋላክሲዎችን ማየት እንደሚጠብቁ ተፈጥሯዊ ነበረ። ነገር ግን ጄምስ ዌብ ስፔስ ቴሌስኮፕ የተለየ ምስል እያሳየ ነው። አንዳንድ ጥንታዊ ጋላክሲዎች በጣም ደማቅ፣ በጣም ከባድ እና በጣም ፈጣን የተገነቡ ይመስላሉ። ለምሳሌ በ2024 የተለቀቁ ጥናት በቢግ ባንግ
ከተከሰተው 500 እስከ 700 ሚሊዮን ዓመታት በኋላ እስከ 11ኛው የፀሐይ ክብደት የሚገመት ጋላክሲ እጩ እንኳን እንደታየ ዘግቧል። ይህ ማለት የፊዚክስን ሕግ ተሰብሯል ማለት አይደለም። ነገር ግን የጋላክሲ አፈጣጠር ሞዴሎቻችን ምን ያህል ፈጣን እድገት እንደሚፈቅዱ እንደገና እንድንመረምር ያስገድዱናል። አሁን 2026 አዲሱ ጥናት እንግባ። እዚህ ላይ ታሪኩ የበለጠ ይገርመናል። ሳይንቲስቶች ጥንታዊ ግዙፍ ጋላክሲዎችን ሲያጠኑ አንድ ችግር አለ ብለዋል። እኛም የምንመለከተው ብርሃን በጋላክሲ ውስጥ ያሉትን ከዋክብት ሁሉ በኩል አያሳይም። በተለይ ትንንሽ ደምዛዛ ከዋክብት በቀጥታ ለመለየት እጅግ አስቸጋሪ ናቸው። እነዚህ ከዋክብት ግን ብዙ ብርሃን ባያመነጩም ብዙ ክብደት ሊኖራቸው ይችላል። ስለዚህ ቀድሞ ጋላክሲውን ስንመዝን የተደበቁትን ዝቅተኛ ክብደት ከዋክብት ብዛት በትክክል ካልገመትን የጋላክሲውን ክብደት እያሳየን ልንገምት እንችላለን። ይህንን ለመመርመር አዲሱ ጥናት የከዋክብት ስብስብ እና የብርሃን ምልክቶችን በጥልቀት ተመልክቷል። ውጤቱ ግን አንዳንድ ግዙፍ ጋላክሲዎች ቀድሞ ከተገመተው በጣም ከባድ ሊሆኑ ይችላሉ። ናቹራል አስትሮኖሚ በነሐሴ 2026 ያቀረበው ማጠቃለያው እንደሚያሳየው የተጨመረው ክብደት በእያንዳንዱ ሁኔታዎች እስከ 4 እጥፍ ሊደርስ ይችላል። ዋናው ምክንያት ግን በጋላክሲዎች ውስጥ ከቀድሞ ከተገመተው በላይ ብዙ ትናንሽ ከዋክብቶች ሊኖሩ ይችላሉ እና እዚህ ላይ የሳይንስ ጥያቄው ይቀየራል። እንዴት ይህን ያህል ብርሃን አመነጩ ብቻ ሳይሆን እንዴት ይህን ያህል ክብደት በዚህ ጊዜ ውስጥ ሰበሰቡ የሚለውንም ጥያቄ ያስነሳል። አዲሱ ጥናት በተለየ ዝቅተኛ ክብደት ከዋክብት ብዛትን የሚገልጽ ኢኒሻል ማስ ፋንክሽን ወይንም IMF የሚባለውን ግምት እንደገና እየፈተሸ ነው። እዚህ ላይ አንድ ግልጽ ነገር ልናገር። ጄምስ ዌብ ስፔስ ቴሌስኮፕ የአጽናፈ ዓለም ፊዚክስ ሕጎችን እንደሰበረ ማስረጃ አላገኘም። ነገር ግን የምንጠቀምባቸው ሞዴሎች እየፈጠነ ነው። ይህ በሳይንስ ውስጥ ትልቅ ልዩነት አለው። ሳይንሳዊ ሞዴል እንደ ካርታ ነው። ካርታውም ከእውነታው ጋር ካልተጣጣመ ካርታውን እንገመግማለን፣ ምድርንም አንለውጥም። ታዲያ ሳይንቲስቶቹ ምን መላምቶችን እያሰቡ ነው? አንደኛ፣ የከዋክብት አፈጣጠር ከጠበቅነው በላይ ፈጣን ነበረ። ምናልባት በጥንታዊ አጽናፈ ዓለም ጋዝ ውስጥ በፍጥነት ወደ ከዋክብት ይቀየር ነበረ። ይህ ከሆነ ግዙፉ ጋላክሲዎች በአጭር ጊዜ ሊገነቡ ይችላሉ። ሁለተኛ፣ የከዋክብት ስብስብ ስርጭት የተለየ ነበረ። የጥንታዊ አጽናፈ ዓለም ከዛሬ ሚልኪ ዌይ ጋር ተመሳሳይ የከዋክብት ስርጭት ካልነበረው ጋላክሲዎቹ ከባድ ግምት ሊለውጡ ይችላሉ። ሶስተኛ፣ ዳርክ ማተር በተሻለ መልኩ ማስረዳት አለብን። ዳርክ ማተር በጋላክሲ አፈጣጠር ውስጥ ትልቅ ሚና አለው። ስለዚህ የጨለማ ቁስ እንዴት በጥንታዊ አጽናፈ ዓለም ተሰበሰበ የሚለውን ጥያቄ ቁልፍ ነው። አራተኛው፣ ወይስ የምንለካው ነገር ራሱ ችግር አለበት? ይህ እጅግ አስፈላጊ ነው። ከሩቅ ጋላክሲ የሚመጣውን ብርሃን ተመልክተን ክብደቱን፣ ዕድሜውንና የከዋክብቱን ብዛት እንገምታለን። እነዚህ ሁሉ ግን ሞዴሎችን ይፈልጋሉ። ስለዚህ አዲስ መረጃ ሲመጣ ግምቶቻችንን ማስተካከል ይኖርብናል። አሁን
ትልቅ ጥያቄ እንጠይቅ። የአጽናፈ ዓለም አጀማመር ስለምናውቀው ነገር እንደገና ማሰብ ያስፈልገናል? መልሱ ምናልባት አዎ፣ ግን ገና አናውቅም። እና ይህ በትክክል የሳይንስ ውበት ነው። ጄምስ ዌብ ስፔስ ቴሌስኮፕ እያሳየን ያለው አጽናፈ ዓለም እኛ ከጠበቅነው በላይ ውስብስብ መሆኑን ነው። ቀድሞ የተደረጉ አንዳንድ ጥናቶች በጥንታዊ አጽናፈ ዓለም ትልልቅ ጋላክሲዎችን አሳይተዋል። አንዳንድ ጥናቶች ግን የጄምስ ዌብ ስፔስ ቴሌስኮፕ ምልከታዎችን ከስታንዳርድ አካዳሚ ሞዴል ጋር በሙሉ የማይጋጩ ሊሆኑ እንደሚችሉም አሳይተዋል። ስለዚህ እዚህ ላይ አንድ አስፈላጊ ቃል አለ። ቻሌንጅ ማለት ዲስፕሩቭ ማለት አይደለም። ፈተና ላይ መዋል ማለት ሞዴሉ ተሰብሯል ማለት አይደለም። አዲስ መረጃ ማለት የተሻለ ጥያቄ እንድንጠይቅ እድል ማለት ነው። አንድ ቀን ሌላ ቴሌስኮፕ ወይም አዲስ ምልከታ ይመጣል እና ምናልባት ዛሬ የምንጠይቀው ጥያቄ ይመስላል። ምናልባት የጄምስ ዌብ ስፔስ ቴሌስኮፕ ግኝቶች የሚያሳዩ ነገር በመጨረሻ በአዲስ የከዋክብት አፈጣጠር ሞዴል ይገለጻል። ወይም የአጽናፈ ዓለም ጥንታዊ ታሪክ ከጠበቅነው በላይ እንግዳ ሆኖ ይገኛል። የምናውቀው ግን አንድ ነገር ነው። የጠፈር ምስጢር ገና አልተጠናቀቀም። ስለዚህ ዛሬ ያየነው ነገር የፊዚክስ ሕግ በድንገት መሰበሩ አይደለም። ይልቁንም ጄምስ ዌብ ስፔስ ቴሌስኮፕ ስለ ጋላክሲዎች አፈጣጠር ያለንን ግንዛቤ በጥልቀት እንድንፈትሽ እያስገደደን ነው። በተለይ አዲሱ ጥናት በጥንታዊ ግዙፍ ጋላክሲዎች ውስጥ የተደበቁ ትናንሽ ከዋክብት ቁጥር ከፍ ሲል እንድችል ይህን የተገመተውን የጋላክሲ ክብደት እስከ 4 እጥፍ ሊያሳድግ እንደሚችል እያሳየ ነው። እና ይህ አንድ ትልቅ ጥያቄ ይዞ መጥቶልናል። እነዚህ ጋላክሲዎች እንዴት በጣም ፈጣን ሆኑ? እንዴትስ ግዙፍ ሊሆኑ ቻሉ? እናንተስ ምን ታዘባችሁ? በጥንታዊ አጽናፈ ዓለም የከዋክብት አፈጣጠር ከጠበቅነው በላይ ፈጣን ነበረ ወይስ እዚህ የማናውቀው ሌላ የጠፈር ምስጢር አለ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁ ደግሞ ላይክ፣ ለተጨማሪ የፊዚክስ እና አስትሮኖሚ ቪዲዮዎቻችን ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከሚቀጥለው ቪዲዮ አይናችሁን ወደ ሰማይ አንሱ። ምክንያቱም በዚህ ላይ የምናየው ያንዳንዱ ብርሃን የአጽናፈ ዓለም የጥንታዊ ታሪክ ነው።